በአንድ ቤተሰብ ውስጥ እናት፣ ልጅ፣ ምራትና ሰራተኛ እንዲሁም አባወራ የሚያጠነጥን አዲስ ምርጥ ተከታታይ ድራማ ልናቀርብላችሁ እኔው ዛሬ ተከስተናል። ታዲያ ታሪኩ የሚያጠነጥነው በተለይ ደግሞ ሚስትና የቤት ሰራተኛ እጅግ በጣም ሆኖ በተፋጠጠና እንዲሁም ደግሞ ባለመግባባት እጅግ ረዥም ጊዜን እያሳለፉ ናቸው። ታዲያ ይህ ጉዳይ ከምን ተመነጨ ብትሉ እንግዲህ ባል ማለት ነው ባለሀብትና ዝነኛ እንዲሁም ደግሞ ባለንብረት ስለሆነ ሚስት ተብዬዋ እጅግ በጣም ሆኖ ሀብቱንና ዝናውን እንዲሁም ንብረቱን ፈልጋ እዚህ ቤት እንደገባች እጅግ በጣም አመላካች ጉዳዮች አሉ። ታዲያ ይህንን ተንኮሏን ሴራዋን የተገነዘበችውና እዚህ ቤትም ለረዥም ጊዜ ቆየችው የቤት ሰራተኛ ጉዳዩን እንግዲህ እያየችና እየተመለከተች ማለፍ ስላልቻለች ብዙ ግፎችን ብዙ መከራዎችን እዚህ ቤት ብታሳልፍም ነገር ግን የባል የተደረገበት ሴራ እጅግ በጣም ያንገበግባታል። ታዲያ ይህንን ጉዳይ ዛሬ ነገ ስትል እንዲህ ረዥም ጊዜያትን ቢቆጠሩም አሁን ግን እውነታውን ተናግራ ከመሸበት ማደር የሚለውን ትንቢት በመያዝ ለእናቱና ለእህቱ ተናግራ ጉዳዩን ማለትም አሁን ላይ ሰውየው በተለያየ መንገድ ሴራ ተሰርቶበት እንዲህ ፓራላይዝ እንደሆነ ልትናገር ወስናለች። ታዲያ እኛም ይህንን አጓጊና አስደማሚ የቤተሰብ ድራማ ዛሬ ይዘንላችሁ መጣን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬ ቪዲዮአችን ኬሮድ ክፍል 11 አበይት ትዕይንቶችን የምንነግራችሁ የምናቀርብላችሁ ይሆናል። ታዲያ ከእናንተ ከውድ ተመልካቾቻችን የሚጠበቀው ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ታዲያ ይህ የቤተሰብ ድራማ የሚያጠነጥነው በአምስቱ የቤተሰብ አባላት ማለትም የሚያጠነጥን ይሆናል። ታዲያውን በረከት የቤቱ አባወራ ሲሆን ባልታወቀና ከምኞት ውጪ ማንም ባልጠረጠረ ምክንያት አሁን ላይ ፓራላይዝ ሆኖ ሕክምና ገብቶ ሕክምና እየተደረገለት አልቆም አልቀመጥ ብሎ እጅግ ራሱን ስቶ ይገኛል። ታዲያውን በረከት እንግዲህ ወገቡ ታስሮ አንደበቱ ተቆልፎ መናገርም እንግዲህ መቆም መቀመጥም ባይችልም እንኳ በዚህ ጋር እንግዲህ የአእምሮ በሽተኛ ቢሆንም በአንድ ብርቱና ጠንካራ ሐኪም ክትትልና ፊዚዮቴራፒ እየተደረገለት ይገኛል። ታዲያ ለረዥም ጊዜ ሕክምና ቢደረግለትም አሁን ላይ የተወሰኑ ለውጦችን ቢያሳይም ነገር ግን ከህመሙ ሙሉ በሙሉ ማገገም አልቻሉም። ይህ ብርቱና ጠንካራ ሐኪም ማለትም ከሱ ሳይርቅ ጠዋት ማታ መሸ ሳይል ከሱ ጋር ሳይርቅ እጅግ ከፍተኛ ሕክምናና ክትትል እያደረገለት ያለ ቢሆንም ነገር ግን ቤተሰቡ እጅግ በጣም ተጨንቋል። በዚህ ልክ ከዚህ በፊት ሆኖና ታሞ ስለማያውቅ ለነሱ እንግዳ ነገር ሆኖባቸዋል። ታዲያ የበረከትን እንደዚህ መሆን እጅግ በጣም ያሳሰባቸው ቤተሰብ በተለይ ደግሞ እህቱ ዙፋን ከአጠገቡ ልትርቅና እንዲሁም ከሱ ወደ ቤት እንኳን ልትመለስ አልቻለችም። ከሱ ከጎኑ ሆና ነገሮችን እያስተባበረች እንዲሁም ደግሞ የሚያስፈልጉ ነገሮችን እያሟላች በተስፋ ትከታተልና እንግዲሁም ትጠባበቅ ጀምራለች። ታዲያ አሁን ላይ በተደረገለት ሕክምናና ፊዚዮቴራፒ በረከት መሻሻልን ቢያሳይም እንኳ ነገር ግን ከሆስፒታል ለመውጣት የተወሰኑ ቀናትን እዚሁ ላይ ሕክምና እንደሚደረግለት ተነግሯቸዋል። ታዲያ በረከት እንደዚህ መሆኑና በተለይ ከፍተኛ የሆነ ከዚህ በፊት ተከስቶ የማያውቅ የጤና እክል በማጋጠሙ ምክንያት እናት ቴቴ እጅጉኑ በጣም ተደናግጠው ስለ ልጃቸው ማሰብና መጨነቅም ጀምረዋል። ነገሩ አልገባች ያላቸው እናትም አሁን ላይ እንዲህ ወይኔ ልጄ ምን ሆኖ ነው ምን አጋጠመው እያሉ በጣምኑ ሲያዝኑ፣ ማለትም ከዚህ በፊት እንደዚህ አይነት መሰል የጤና እክል ገጥሞ ስለማያውቅ ምን ሆነ ምን አደረጉት እያሉ አሁን ላይ ቤት ላይ ሰዎቹንም አላስቀምጥ ብለዋል። ታዲያ ይህንን ጭንቀታቸውን የተመለከተችው የቤት ሰራተኛ ምኞት እጅግ በጣም ሆኖ አዝናና ተከፍታ ቴቴን ስትመለከታት ይህንን ሁሉ ተቋቁማና ማለት ለረዥም ጊዜ ይዘው የነበረው ሚስጥር አሁን ላይ ልትዘረግፈው ለራሷም ቃል ገብታለች። ምክንያቱም የበረከት ሚስት ማለትም ብርቱካን እዚህ ቤት የገባችው ማለትም በረከትን ያገባችው ለሀብቱ ለገንዘቡና ለንብረቱ ብላ እንጂ እሱን አፍቅራው ወይም ደግሞ ወዳው እንዳልሆነ ጠንቅቃ ከበፊት ጀምሮ የምታውቅ ነው።
ታዲያ ምኞት ይህንን ጉዳይ ለራሷ ሚስጥር አድርጋ ይዛው የቆየች ቢሆንም ይህንን ጉዳይ ነገር ግን እሱን እስከ ማጥፋት ድረስ የአእምሮ በሽተኛም እስከ ማድረስ ድረስ የደረሰችው ብርቱካን እንደሆነች በራሷ የምታውቀው ጉዳይ ነው። ነገር ግን የብርቱካንን ሴራ ከምኞት ውጪ እዚህ ቤት ማንም የሚያውቅና የሚገነዘብ የለም ነበር። ታዲያ የቤት ሰራተኛዋ ምኞት ከዚህ በፊት በዚህ ቤት ብዙ ማጥላላት፣ ብዙ ግፎችንና መከራዎችን ያሳለፈች ብትሆንም አሁን ላይ ግን ግፉና መከራው በዛብኝ። በተለይ ደግሞ ብርቱካን እያደረገችው ያለችው ጉዳይ በጣም ሆኖ ለአእምሮዬም ለሕሊናዬም በጣም ከብዶኛል። ስለዚህ ይህንን ችዬ ተቋቁሜ እዚህ ቤት መቀጠል አልችልም በማለት ጓዟን ቅሌን ጨርቄን ሳትል አነሳስታ በቃ እትዬ አሰናብቱኝ ልሄድ ነው በማለት ዱብዳ ሀሳብም ለቴቴ ታቀርባለች። ታዲያ ነገሩ ያልገባቸው ቴቴ ምን ነው የኔ ልጅ ምን አስከፋነሽ? ወይስ ምን ጎደለሽ? እዚህ ቤት ምን ነው የተናገረሽ ሰው አለ? የሰደበሽስ ወይስ ያጥላላሽ ሰው አለ? በማለትም ተከታታይ ጥያቄዎችን ብትጠይቃትም አይ እትዬ እኔ እዚህ ቤት እንደ ልጅ ነበር እስካሁን የቆየሁት። ስለዚህ ምንም የጎደለብኝ ምንም ያደረጋችሁኝ ነገር የለም። ነገር ግን ብዙ ሚስጥሮችን የግሌ የምላቸው አንዳንድ ሀሳቦች በጣም እያስጨነቁኝ እዚህ ቤት እንዳልቆይም እያደረጉኝ ነው በማለት አንድ ነገር ፍንጭም ታሳያለች። ታዲያ በነገሩ ግራ የተጋቡት እናት ቴቴ እጅግ በጣሙኑ ደንግጠውና ፈዘው ነይ እስኪ የኔ ልጅ ነይ እስኪ ምንድን ነው እናውራ በማለትም ወደ ሳሎን ይወስዷትና ሀሳቧን እንድታጋራት ሀሳቧን እንድትነግራት ሚስጥሯንም ነግራ መፍትሄ እንድታፈላልግ እጅጉኑ ትፈልጋለች። ታዲያ ሰራተኛ ምኞት እንዲህ ስትልም ሀሳቧን ትቀጥላለች። ይኸውልሽ ቴቴ እዚህ ቤት እኔ እንደ ልጅዎት ነኝ። ማለትም አስተዳደጌም ቆይታዬም ከልጅዎት ለይተው አያዩኝም ነበር። በረከትም ይሁን ዙፋንም እህቴና ወንድሞቼ ናቸው። ታዲያ ግን አሁን ላይ በረከት እጅግ በጠና ታሞ አሁንም አልቆም አልነሳ ብሎ እጅግ ሆስፒታል ላይ ተከታታይ ሕክምና እየተደረገለት እንዳለ እናውቃለን። ነገር ግን ይህ ሴራና ይህ ተንኮል በራሱ በፈጣሪ ታሞ ሳይሆን በሰዎች እጅ የተደረገበት ሴራ ነው ስትልም ዱብዳ ሀሳቡን ታወርዳለች። የፈጣሪ ያለ አሁን እናት ቴቴ እጅግ በጣም ደንግጠው አፋቸውን በእጃቸው አፈኑ። ታዲያ በማስቀጠልም ምን እያልሽኝ ነው የኔ ልጅ? ምንድን ነው የምታወሪኝ የኔ ልጅ? እና በረከት የታመመው በሰዎች ሴራ ነው እያልሽኝ ነው? ምንድን ነው እስኪ ንገሪኝ በማለትም ጥያቄያቸውን በአጽንኦት ወደ ምኞት ያቀርባሉ። ታዲያ ምኞትም አዎ እማዬ ይሄ ነገር የሆነበት እኔ እመኘኝም አትመኘኝም በረከት ላይ እያደረገችበት ይህንን እንዲሁ ወይም ደግሞ እንደዚህ ህመምተኛ እንዲሆን ያደረገችው ባለቤቱ ማለትም ብርቱካን ናት የሚለውን ዱብዳ ሀሳብ ታወርዳለች። ታዲያ በዚህ ነገር እጅግ የተደናገጡትና በጣሙኑ የተበሳጩት እናት ቴቴ ብርቱካን በማለትም ያስቀጥላሉ። አዎ ብርቱካን እቴቴ እኔ ከዚህ ቤት አሁን ምንም ይሁን ምን እውነታውን ተናግሬ ወደ መሸብኝ ወደ ቤቴ መሄድ እፈልጋለሁ። እዚህ ቤት ብዙ ነገሮችን አሳልፌያለሁ። ብዙ ነገሮችንም ሁሉ እዚህ ቤት ተደርጎልኛል። ብዙ ዓመታትንም ቆይቻለሁ። ስለዚህ ግን በረከት ላይ እየተደረገ ያለውን ሴራ አይቼ እስከዚህ ሰዓትም ቆይቻለሁ። ነገር ግን ከዚህ በላይ አምቄ መያዝ አልቻልኩም። ስለዚህ እውነታውን መናገር ፈለግኩ በማለት እውነታውን ያካፍሏቸዋል። ታዲያ እናት ቴቴ እጅግ ተበሳጭተውና ተናደው ብርቱካን ነይ ክፈች፣ አንቄ ገላታለሁ እንጂ ዛሬማ የኔ ልጅ እንደዚህ ያደረገችው እሷ ከሆነች ሬሳዋን ነው ከዚህ ቤት የማወጣው በማለት እጅግ ተናደው ተበሳጭተው ከመቀመጫቸው ተነስተው በቀጥታ ወደ ብርቱካን ክፍል ያመራሉ። ታዲያ በሩን በማንኳኳት በብስጭትና በንዴት በሩንም ሊሰብሩት ደረሱ። ታዲያ ነገሩ ያልገባት ብርቱካን እጅግ ተናዳና ተበሳጭታ አረ ማን ነው? አረ ቀስ በማለት ወዲያውኑ በሩን ትከፍተዋለች። ታዲያ እናት ቴቴም ይገቡና ቆይ ልጄን አንቺ ነሽ አይደል እንደዚህ ያደረግሽው? ልጄን እንደዚህ እንዳይቆም እንዳይቀመጥ ፓራላይዝ እንዲሆን ያደረግሽው አንቺ ነሽ አይደል? በማለት ስትነግራት በጣሙኑ ተናዳ በጣሙኑ ተበሳጭታ እቺ ምኞት ናት አይደል የነገረችሽ? ቆይ ሰራላታለሁ። እዚህ ቤት መንቅሬ እንደማስወጣት ያወቀች አልመሰለችኝ በማለት ብርቱካንም
ጥያቄውን ከመመለስ ይልቅ ሌላ ጥያቄንም ትፈጥራለች። ታዲያ በዚህ ሁኔታ እጅግ በጣም የተናደደችውና የተበሳጨችው ብርቱካን ይቺ ልቃቃሚ ይቺ ርካሽ ቤት ሰራተኛ በቃ ሰራችልኝ ማለት ነው በማለት ክላሷን ዘግታ ትንቆራጠጥና ትንጎራደር ጀመር። በዚህ ሁኔታ ልጃቸው ዙፋንም ከሐኪም ቤት ትመጣና እማዬ ምን ተፈጥሮ ነው? ምንድን ነው የተከሰተው? በማለትም እናቷንና ምኞትን ትጠይቃቸዋለች። ታዲያ እናት ቴቴም ቀበል አሉና ይኸውልሽ የኔ ልጅ አሁን ብሩኬን በረከትን እንዲሆን ያደረገችው ብርቱካን ናት። ይህንን ደግሞ ከምኞት ነው የሰማሁት በማለትም ዱብዳውን ሀሳብ ለልጃቸው ለዙፋን ትነግራቻለች። ታዲያ ዙፋንም ልክ እንደ እናት ቴቴ በጣም ተናዳና ተበሳጭታ እንዴት ብርቱካን ናት እንደዚህ ያደረገችው? ታዲያ በዚህ እጅግ የተበሳጨሁት እናት ቴቴ አሁን ላይ ብርቱካንን ከቤት ለማስወጣት በቀጥታ ወደ ክላሷ ሄደችና ብርቱካን ከዚህ ቀን ጀምሮ አሁን ቅልሽን ልብስሽን ጠቅላይና ከዚህ ቤት ታዲያ በዚህ እጅግ የተደናበረችውና የተደናገጠችው ብርቱካን ይኸውልሽ እቴቴ አሁን እዚህ ቤት ለመውጣት ጊዜ ልሰጭኝ ይገባል፣ ካልሆነ ግን የዙፋን እናት አለመሆንሽን እኔ ነግራታለሁ በማለት ሌላ ማስፈራሪያ ሀሳብን ታቀርባለች። በዚህ እጅግ የተደናገጡት እናት አለመሆንሽን በማለት እናት እቴቴ በጣም ደንግጠው በግርምት ይመለከቷት ጀመሩ። ይሄማ ሊሆን አይችልም፣ ልጄን ከእናቷ ልትነጥያታችም በማለት ከመለሰችላት በኋላ ያው ይህ ከባድና ዱብዳ ሀሳብ ስለሆነ ጊዜ ሰጣት የተወሰነ ቀናትን ቦታ እስከምታመቻች ድረስ እዚህ ቤት እንደምትቆይ ለራሷ ቃል ገባችላት። ታዲያ አሁን ላይ በረከት ሕክምና እየተደረገለት የተወሰኑ ለውጦችና ማሻሻያዎች ወይም ደግሞ የጤና እክሉ እየተመለሰለት ቢሆንም ገና የተወሰነ ቀናትን መቆየት እንዳለበት ዶክተሩ ይናገራሉ። ታዲያ ይህንን መልካም ዜና ዙፋን ለእናቷ ለመናገር በቀጥታ ከሆስፒታል ወደ እናቷ ቤት ትመጣለች። በመጣችበት ሰዓት ያቺ ብርቱካን ወጣች አይደል በማለት የመጀመሪያ ሀሳቧን ታቀርባለች። ነገር ግን አይ ልጄ እሷ መውጣት የለባትም የተወሰነ ምንም ቢሆን እንኳ በቃ ነፍሰ ጡር ናት። አሁን በቀጥታ ልናስወጣት አይገባም፣ የተወሰነ ጊዜ ልንሰጣት ይገባል። ስለዚህ ቦታ እስከምታመቻች ድረስ የተወሰነ ቀናትን እዚህ ቤት ትቆይ በማለት ሀሳብ ታቀርባለች። አይሆንም፣ በፍጹም ሊሆን አይችልም፣ እዚህ መውጣት አለባት በማለት ዙፋንም በጣም ተናዳ እናቷ ላይ ስጮህ እግሯ ላይ ስር ወድቃ እናት ቴቴም ትለምናትና ትማጸናት ጀመር። ታዲያ በሚቀጥለው ክፍል እንግዲህ ዙፋን የቴቴ ልጅ እንዳልሆነች ምናልባት የሚጋለጥ ከሆነ የወይዘሮ ብርቱካን ቆይታ እዚህ ቤት የሚቀጥል ይሆናል። በተለይ ደግሞ እንግዲህ ሰራተኛ ምኞትም ነገሮችን ሁሉ ከስር መሰረቷ እየተከታተለች የምታጋልጣት ይሆናል ማለት ነው። ታዲያ በሚቀጥለው ክፍል ይህንን የምንጠብቅ ይሆናል። ውድ ተመልካቾቻችን የዛሬው ቪዲዮአችን ይህንን ይመስል ነበር። እንደወደዳችሁ ተስፋ እናደርጋለን። ታዲያ ይህንን ቻናል ሰብስክራይብ